ክቡራን አድማጮችና ተከታዮቼ ሰላም ናችሁልኝ? እንዴት ናችሁ? ዛሬ ደግሞ ወደ ውቢቷ ጎጆም እናቀናለን። የፍቅር እስከ መቃብር ደራሲ ዶክተር አዲስ አለማየሁ ከአባታቸው ከቄስ አለማየሁ ሰለሞን እና ከእናታቸው ከወይዘሮ ደስታ አለሙ በደብረ ማርቆስ አውራጃ በጎዛም ወረዳ በአንጾኪያ ኪዳነ ምሕረት ቀበሌ ጥቅምት ላይ በ1902 ዓመተ ምህረት ተወለዱ። ገና በጨቅላ እድሜያቸው በቤተ ክርስቲያን የሚሰጠውን ትምህርት በቤተሰባቸው አጠገብና ከአባታቸው አገር ደብረ ኤልያስ ሄደው የግዕዝ ትምህርት ቤት ቅኔን ተቀኝተዋል። የቤተ ክርስቲያን ስርዓትና መንፈሳዊ ትምህርትን በጎጃም ገዳማት ደብረ ኤልያስ በደብረ ወርቅና ዲማ ከቀሰሙ በኋላ ወደ አዲስ አበባ በመሄድ በስዊድን ሚሽነሪ ትምህርት ቤት በኋላም በራስ ተፈሪ መኮንን ትምህርት ቤት ትምህርታቸውን ተከታትለዋል። በለትንሽ ጊዜያትም በአስተማሪነት ስራ ሰርተው ያገለገሉ። የፋሲስት ኢጣሊያ ወረራ ተከሰተ። ኢጣሊያ ወረራ ሲከሰት ከልዑል ራስ እምሩ ኃይለ ሥላሴ ጋር በምዕራብ ኢትዮጵያ በአርበኝነት ሲዋጉ ቆይተው በመያዛቸው ጣሊያን ከልዑል ራስ እምሩ ጋር በግዞት ለ7 ዓመታት በፖንዞ ደሴትና ሊፓሬ ደሴት ታስረው ቆይተዋል። ከዚያም ሀያላት ወታደሮች በ1935 ዓ.ም ሲያስመልጧቸው በተመለሱበት ጊዜ በትምህርታቸው እንደገና በኦክስፎርድ ከገፉ በኋላ በተለያዩ የመንግስት ተቋማት በተለይም በትምህርት ሚኒስቴር ለረጅም ጊዜ አገልግለዋል። በ1936 የውጭ አገር ሚኒስቴር ሰራተኛ፣ በ1937 እስከ 38 የኢትዮጵያ ቆንስል በኢየሩሳሌም፣ በ1938 በአትላንቲክ ከተማ ኒው ጀርዚ ወኪል፣ በ1938 እስከ 1940 በተባበሩት መንግስታት ቢሮ በኒውዮርክ ሰራተኛ፣ በ1942 እስከ 1948 የውጭ ጉዳይ ሚኒስቴር ዳይሬክተር እና ምክትል፣ በ1948 እስከ 1952 የተባበሩት መንግስታት ድርጅት በኢትዮጵያ አምባሳደር፣ በ1952 የትምህርት ሚኒስቴር፣ በ1952 እስከ 1957 የኢትዮጵያ አምባሳደር ወደ እንግሊዝና ሆላንድ፣ እስከ 1957 እስከ 1958 የልማት ሚኒስትር፣ ከ1960 እስከ 1969 ሴናተር። ሐዲስ ዓለማየሁ በርካታ የሥነ ጽሑፍ ስራዎችን አበርክተዋል። ከነዚህም ውስጥ ታላቅ አድናቆትን እውቅና ያተረፈላቸውን ፍቅር እስከ መቃብር በ1958 በሁለት የተለያዩ መደቦች ውስጥ በሚገኝ የሁለት ሰዎች የፍቅር ታሪክ ላይ ሲያተኩር በጊዜው የነበረውን ወግና ልማድ ይገልጻል። እንዲሁም በ1970 ወንጀለኛው ዳኛ፣ እንዲሁ በ1980 ደግሞ ስለ ማህበራዊ ጉዳዮች ስለ ጣሊያን ውርስ የሚዳስስ ማህበራዊ ውርስ ስለ ጣሊያን ውርስ የሚዳስሰውን የልምዣት የተሰኘውን የልብ ወለድ ታሪኮች ለንባብ አብቅተዋል። ከዚህ ባሻገር የአርበኛና ወደ ኋላ ጋሻው ተውኔት፣ ተረት የመሰረት ትዝታ የተኙ ጽሁፎችን ለሌሎች በርካታ ስራዎችን ባለቤት ናቸው። ሐዲስ ዓለማየሁ በኢትዮጵያ ስነ ጽሁፍ ውስጥ እድገት ከፍተኛ አስተዋጽኦ በማበርከት ከአዲስ አበባ ዩኒቨርሲቲ የዶክትሬት ማዕረጋቸውን ተሰጥቷቸዋል። ደራሲው በህዳር 26 ቀን 1996 ዓመተ ምህረት በ94 ዓመታቸው ከዚህ ዓለም በሞት ተለይቷል። በዝነኛ መጽሐፋቸው ያስተዋወቁ ፍቅር እስከ መቃብር የመሰለ ለዛኛው ትውልድ 50ዎቹ 60ዎቹ ትውልድ ጥሩ አበርክቶች አድርገዋል። ሐዲስ ዓለማየሁ ክቡራን አድማጮችና ተከታዮቼ ሁሌም እንደምለው ለዚህ ዘመን የሚያስፈልጋት አርበኝነት በእውቀት ተሻገሪነት ነው። ክቡራን አድማጮቼ እና ተከታዮቼ ኢትዮጵያ ትልቅ ሰዎች አሏት። ኢትዮጵያ ትልቅ የሰሩላት ሰዎች የተደበቁባት ታሪክ ናት። ኢትዮጵያ ወደ ተሻለ ክብሯ መመለሱ አይቀርም። እየተራመድን ነው። ኢትዮጵያ እግዚአብሔር ይባርካት፣ ህዝቦቿንም እግዚአብሔር እኛንም ይባርከን። ሰላም ሁኑልኝ። ወዳችኋለሁ። መልካም ጊዜ